ሰላም ውዶቼ እንዴት ናችሁ? የዛሬ ምሳችን ደግሞ በሸሚል ይሆናል ማለት ነው። እዚህ ጋር ኦልሬዲ ሽንኩርቱ ደቀቅ አድርጌ ከትፌ እንደዚህ አቁላለዋለሁ። ከዛ ትንሽ ዘይቱን አድርግበታለሁ። ዘይቱ እናንተ እንደፈለጋችሁ እንደሚመቻችሁ፣ ዘይቱን ከፈለጋችሁ አፍያ ከፈለጋችሁ እኔ የሚመቻችሁ እዚህ ጋር አቁላላለሁ በደንብ አድርገን። እሳቱ ግን መቀነስ አለብን ቶሎ ብሎ እንዳያርብን። ከዛ እንደዚህ ቡኒ ከለር እንዲመጣልን እንደዚህ አድርገን ስጋውን በደንብ አጥበን እናደርግበታለን። ስጋው የተከተፈ ስጋ አዲስ ካልሆነ ፍሪጅ ላይ የሚቀመጥ ከሆነ ማጠብ አለባችሁ። እኔ ጣዕሙ ደምደም እንዳይል ማለት ነው። ከዚህ ጋር በደንብ አዋሃደዋለሁ። በደንብ ከሽንኩርት ጋር አዋሃደዋለሁ። ቪዲዮውን እንዳይረዝምባችሁ እኔ እያሳለፋችሁ ስፔስ እያደረጋችሁ ማየት ትችላላችሁ። ከዛ እንደዚህ ሎን ከያዘልን በኋላ እዚህ ጋር ሳልሳ ጨምራለሁ። 2 ካርቶን ነው የተጠቀምኩት። ያቺ ትንሿ ካርቶን ማለት ነው። የምፈልገው እንትን ስለሆነ ቀይ እንዲሆንልኝ ስለምፈልገው 2 ነው የተጠቀምኩት። እናንተ አንድ ከፈልጋችሁ አንድ፣ ግን ቀይ ከሆነ ነው ቆንጆ የሚሆነው። ከዛ እዚህ ጋር ከለሩ እንደዚህ ያዘልኝ። ከዛ በኋላ ቲማቲም አስገባሁበት ፈጭቼ ማለት ነው። ያቺ ኡልባ ቲማቲም ሳልሳ ያላትም ሳልሳ ያለው አይደል የተዘጋጀ፣ እሱም መጠቀም ትችላላችሁ ፈጭታችሁ ማለት ነው። ከዛ በደንብ እናዋሃደዋለን። እንዲበስልልን ቀስ አድርገን እሳቱን ቀንሰን እናዋሃደዋለን። እዚህ ጋር በደንብ ማዋሃደው እንዳይዝብኝ ነው። እኔ ከያዘ ጣዕሙ የተቃጠለ ይሆናል። እዚህ ጋር በኋራት አለኝ። በኋራት ያደረኩት ነጩ ሽንኩርት የተፈጨ፣ ማጂ፣ በኋራት መሸከል፣ ምንድነው የሚባለው ፍልፍል አስዋድ ነው ያደረኩት። ከዛ ጋር ወረቅ ቃርም ጨመርኩበት። እኔ ጣዕሙ ትንሽ ቆንጆ ያደርገዋል ወረቅ ቃር። ውሃ እንዳትጨምሩ እሺ፣ እንዳይቀጥንባችሁ። እኔ ውሃ አልጨመርኩም። ቲማቲም አደረኩ። በቃ ቲማቲሙ ራሱ ትንሽ ውሃ ስላለው ውሃ ስለሆነ ራሱ የቲማቲሙ ውሃ ይበቃዋል ብዬ ደረቅ ያለ ሆነ እንደዚህ ማለት ነው። ነጭ ሽንኩርት ጨመርኩበት። መጀመሪያም መጨረሻም ነው የማደርገው እኔ ነጭ ሽንኩርት። የመጀመሪያ ያልቀረጽኩትም እንጂ መጨረሻም ለጣዕሙ መጀመሪያም ለማቆያያ ብዬ። ከዛ ቁላልተን ከጨረስን በኋላ እዚህ ጋር ብረት ድስታችን ላይ ዝብዳ እንጨምራለን። እንደዚህ ግማሽ ማለት ነው፣ እንዳይበዛባችሁ ደግሞ እናቀልጠዋለን እንደዚህ። እዚህ ጋር እጄ ላይ ቀርቶ በጣም ቀላል ነው በሸሜል አሰራር።
ከዛ የሱ ሱስ ደግሞ እዚህ ጋር ዝግጁ አድርጌ ነው የቀረጽኩት። ዱቄትና ሀሊብ ኒዶ አድርጌ አብረው በጠበጥኩት ማለት ነው። ለምን እንዳይጓጉልብኝ። እኔ እንደዛ ነው የማደርገው ሁሌ። ከዛ አይጓጉልብኝም። ፍልፍል አስዋት አደረግኩ። ከዛ ክሬም አልመራኢ ማለት ነው፣ የመኮረና ክሬም ማለት ነው። መኮረና ስዕል ያለበት ነው የምታደርገው። ያኔ ብዙ አይነት ክሬም ስላለ ነው። ነጭ ሽንኩርት ጨመርኩበት። እጃችሁ መለየት የለባችሁም። ለምን? አንደኛ እንዳይጓጉል፣ ሁለተኛ ደግሞ እንዳይዝ። እዚህ ጋር ሀሊብ ጨመርኩ። እዚህ ጋር ጅብና ሞዘሬላ ነው የጨመርኩት፣ ትንሽ ወፈር እንዲልልኝ ማለት ነው። ያኔ በደንብ መወፈር የለበትም፣ ትንሽ ወፈር። ለምን? ከቀጠነ ቆንጆ አይሆንም። እንደዚህ እስከሚሆን ድረስ ይንተከተካል ማለት ነው። ሶሳችን ከጨረስን በኋላ ደግሞ ወደ ሲኒያችን እናደርጋለን። እዚህ መጀመሪያ ከታች ነው የምናደርግበት ሶሱ። ለምን? መኮሮና እንትን ብቻውን ካደረግ ነው መኮሮን በታች ይደርቃል፣ ሶሱን ከላይ እንትን ይላል ማለት ነው። ስለዚህ ሶሱ መጀመሪያ እንደዚህ እናደርጋለን። የለዛኒያ አሰራርም አንድ ቀን አሳያችኋለሁ። ለዛኔም ተመሳሳይ ነው ስራው፣ ግን ትንሽ ለየት ይላል ከዚህ በሸመሉ ማለት ነው። ያን ሱሳ አንድ አይነት ሆኖ አደራረጉ ለየት ይላል። መኮረውን ለየት ይላል። እዚህ ጋር መኮረና አድርጌ ከዚህ ጋር የሰራሁት አያችሁ። ስጋውን እንዴት እንደሰራው ውሃ የለውም። እንደዚህ መሆን አለበት። እኔ እንደዚህ ነው የምወደው። ለምን? ውሃ ካለው ይጥለቀለቃል ከመኮረናው ጋር። ግን ደረቅ ካለ ትክክለኛ በሾሚል ይሆናል ማለት ነው። ከሁሉም ጋር መዳረስ አለብን። ለምን? መኮረናው እንዳለ መዳረስ አለብን። ከዛ እንደዚህ ካደረግን በኋላ መኮረናውን ከላይ መጨመር አለብን። እንጨምራለን። ግዴታ ነው ሲጀመር መጨመር አለብን አላልኩም? ከዛ ሱሱን ማድረግ አለብን ከላይ ማለት ነው። እዚህ ጋር ሶሱ ከተረፋችሁ ማለት ነው ውዶቼ፣ በደንብ ከቀዘቀዘ በኋላ ፍሪጅ ላይ ይቀመጣል። ፍሪጅ ላይ ያስቀምጣችሁ ሁለተኛ መኮረና በሸምን ምናምን ስትሰሩ አንድ ቀን ይጠቅማችኋል። አውጥታችሁ ሱሱን ጃህዝ የሆነ አድርጋችሁ እንትን ትላላችሁ። ለስራውን ይቀልላችኋል። ሱሱ በደንብ መግባት አለበት እስከ ውስጡ። ትንሽ ከፈለጋችሁ ከላይ ክሬማ ማድረግ ትችላላችሁ። እኔ ግን አላረኩም። ለምን? ስላረኩ ኦልሬዲ ማለት ነው። የምትወዱ ከሆነ ግን ማድረግ ይኖርባችኋል ማለት ነው።
ከዛ እንደዚህ ካደረግን በኋላ ወደ ፍሩኑ መግባት አለበት። እሳቱ ግን ቀንሱት ውዶቼ፣ ቶሎ ብሎ እንትን እንዳይላችሁ ማለት ነው፣ እንዳይበስላችሁ፣ እንዳይቃጠል። ከዛ ከፍሩኑ ወጣን፣ እንደዚህ ያወጣሁት እንደዚህ ሸክል ከያዘ ከዛ በኋላ ጁብና ሞዘሬላ ከላይ ታደርግበታላችሁ። በጣም ቀላል ነው፣ በጣም ጣፋጭ ነው፣ ቆንጆ ምሳ ነው። ለእራትም ለምሳም ጊዜም አይፈጅም ይሆናል ማለት ነው። እዛ ከፈለጋችሁ ሰላጣ ከትፋችሁ እንትን ብላችሁ በጎን ማድረግ ትችላላችሁ። እንደዚህ ሰርቼ ምንም አልቀረም። ማሻአላ በልዓፊያ ቦሉ በጣም ነው የሚወዱ እኔ የምሰርባቸው በሸመን። ከዛ ከላይ ብቻ ነው የምንለኩሰው፣ ከታች አይደለም። ከላይ ትንሽ ያኔ አለ አይደል ከለር እንዲይዝልን እንደዚህ ከለር መሆን አለበት። አያችሁ እንዴት እንደሚያምር